በእግዚአብሔር ታመኚ ስፔሻል የሆኑትንም ትምህርቶች ከዚህ በፊት የነበሩት እንግዶች ከዚህ በኋላ የሚኖሩት እንግዶች ስለሚናገሩን በጣም አጠር ያለች የአንድ ወጣት ታሪክ ነግራችኋለሁ። ከበገና ጋር የተያዘ በገና እንዴት ህይወቱን እንደቀየረ የሰማሁት የሚያስደንቀኝ ሁልጊዜም ከልጅነቴ ጀምሮ ስሰማ የነበረውን ነገር ነው ነግራችሁ። የዛሬ 7 ዓመት አካባቢ የ8ኛ ክፍል ተማሪ ያለ የሚማርበት ሰንበት ቤት ውስጥ አንዲት ሴት በገና ይዛ ትመጣለች። ፈርስት ታይም ነው በገና እዛ ክፍለ ሀገር ነው ቦታው የመጣው። ለመጀመሪያ ጊዜ ነው በገና ያዩት እነዛ ልጆች። በጣም ተገረሙ፣ በጣም ተደነቁ። የመማር ፍላጎታቸው በጣም ጨመረ። ግን ያንን በገና ይዞ የመጣችው ይዛ ስለተመለሰች አፎርድ ማድረግ ይቻላል የሚልም ሀሳብ ስላልነበራቸው ከጓደኛው ጋር ተስፋ ቆርጠው ክራርን መሞከር ይጀምራሉ። እንደ በገናም ቢሆን ኢማጂን እያደረግነው እንማር ነበር ሀሳባቸው። ለበገና የነበራቸው ፍቅር በጣም ከፍተኛ ስለነበር እግዚአብሔር ፈቅዶና ወዶ ደግሞ ወደ ሰንበት ቤት አንዲት የ5 ኪሎ ግቢ ተማሪ ለ9 ወር በገና ሰልጥና በገና ገዝታ ትመጣለች። ያ በጣም ታሪክ ቀያሪ ነበር። ክራሩን ወዲያው ትተው ክራር እንግዲህ ካላችሁ ይቅርታ አድርጎልኝ ክራሩን ትተው ወዲያው ወደ በገና ሄዳሉ። ሰልፍ ለርነር ናቸው እነዚህ ሁለት ጓደኛሞች። በገና በደንብ ደርድረው ሳይጨርሱ አንድ ቦታ ላይ በገና እንዲደረደሩ ይጋበዛሉ፣ መዝሙር እንዲዘምሩ። ያ አሁን የምነግራችሁ ወጣት ለመጀመሪያ ጊዜ ነው በገና የሚያቀርበው። በጣም ከእናንተ በላይ በጣም ብዙ ሰዎች ነበሩ። በአንድ ዩኒቨርሲቲ ግቢ ጉባኤ መርሃ ግብር ላይ ተገኝቶ ለመጀመሪያ ጊዜ አንድ ዝማሬ ያቀርባሉ እና ከዛ በኋላ በገና ያላቸው ፍቅር እየጨመረ በሰንበታቸውም በገና ለምን አናስተምርም የሚል ሀሳብ መጣ። ሰንበት ቤቱን ጨቅጭቀው አንድ በገና አስገዙ። ከዛ 3 በገና ያላቸው እዛው ሀገር ውስጥ የተደበቁ ሰዎች ነበሩ። 3ቱንም ለምነው ወደ ሰንበት ቤቱ እንዲያመጡ አረጉ። አንደኛው ጓደኛው ትንሽ ሻል ያለ ስልክ ነበረው። ስልኩን ሸጦ አንድ በገና ገዛ። በ5 በገናዎች እዛ ሰንበት ቤት ላይ በገና ማስተማር ጀመሩ እነዚህ ልጆች እና ይሄ ወጣት የመጀመሪያዎቹን ባች ተማሪዎች እንግዲህ መማሪያን ያደረጋቸው እንደነገረኝ ከሆነ
በደንብ ስላልተማረ እነሱን ለማስተማር በየቀኑ እያነበበ ይመጣል። በየቀኑ እየደረደረ ማታ ማታ ራሱን እያስተማረ ነው እየሄደ እነሱን የሚያስተምረው። 8ኛ ክፍል ካለፈ በኋላ 9ኛ ክፍል ሲገባ የሃይስኩል ተማሪ እያለ የጠዋት ተማሪ ሲሆን የጠዋትና የማታ ፈረቃ ያው እንዳልኳቸው 5 በገና ነው። በጣም ብዙ ተማሪ ነው ያለው። ስለማይደርስ ተራ በተራ እያቀባብሏቸው ነው የሚያስተምሯቸው እና የጠዋትና የማታ ፈረቃ ከፈፍሏቸው። ልጁ የሃይስኩል ተማሪ ነው። በሌሊት 12 ሰዓት ይሄዳል ከነ ዩኒፎርሙ ያስተምራቸዋል። ትምህርት ቤት ይገባል። ከሰዓት መጥቶ ከዋለ በኋላ የማታን ፈረቃ ያስተምራቸዋል። የከሰዓት ተማሪ ሲሆን መክሰሱን ሳይበላ ዩኒፎርሙን ሳይቀይር ወደ ቤተክርስቲያን ይሄድ ያስተምራቸዋል። እንዲህ ያሉ 5 ባቾችን አስመረቁ እና በጣም ከሚገርም ንግግሩ አንጻር ሲያስተምር የመጀመሪያ የሚላቸው ነገር ካስተዋለው ነገር አንጻር የሚመዘገበው በገና መደርደር የሚፈልገው እናንተ ልክ እንደምታውቁት በገና በጣም የሚያጓጓ ብንለምደው ደስ የሚል ብንደረድረው በጣም ደስ የሚያሰኝ ነገር ነው። በጣም ብዙ ሰው መንገድ ላይ ይዘነው ስንሄድ ወይ ሲዛየ ሶስት ከአንድ ያስመታኝ ምናምን የሚል ሰው በጣም ብዙ መልመድ ፈልጋለሁ የሚለው በጣም ብዙ ነው። በዛው ልክ እዛ ሰንበት ቤት ውስጥ የሚመዘገቡት ተማሪዎችን በጣም ብዙ ናቸው። ግን ከ70 ከመቶ ከተመዘገበ ተማሪ ውስጥ የሚመረቀው 10 ነው። ሁሌ የሚመረቀው 10 ነው እና ይህ ነገር ባስተዋለ ቁጥር የመጀመሪያዎቹን ተማሪዎች ሲመጡ የሚነግራቸው ነገር በገና ደርዳሪነት የራሱ የሆነ ፎርሙላ አለው ይላቸዋል። በገና ደርዳሪነት ፍላጎት ፕላስ የእግዚአብሔር ምርጫ እዚህ ቃል ውስጥ በገና ደርዳሪ ነው። ስለዚህ ስለፈለግን ብቻ የምናደርገው ነገር በጣም ፓሽኔት ስለሆነን ብቻ አይደለም። በእርግጠኝነት ጀምራቸው ያቋረጣችሁ ሰዎች አጠፉ። ጣትን በጣም ያስቸግራል፣ ውሃ ይቋጠራል፣ በጣም ፔን አለው። በነገራችን ማስተማር ራሱ ፔን አለው፣ መታገስ በጣም ብዙ ነገር አለው እና የመጀመሪያዎቹ ትምህርቶች ክፍል ላይ በጣም ኤክሳይትድ እንድትሆኑ እንድትጓጉለት ያደርጋቸዋል። ልክ የጣት ማፍታቻ የሚባለው ክፍል ላይ ሲደርሱ ግን ምንም ተስፋ ትቆርጣላችሁ። ስለዚህ የራስ የሆነ ፐርሰናሊቲ ይጠይቃል፣ በጣም ፍቅር ይጠይቃል። ይሄ ነገሮች ሁሉ የበገና የትምህርትን ክፍል ተያይዞ በጣም የሚገርማችሁ የክርስትናን መንገድ የሚያሳይ ነው። ብዙ ተስፋ ያልቆረጡ ሰዎች እንዳይቆርጡ ያደረጋቸው ሰዎች ሳይኮሎጂካሊ በጣም የታከሙ ሰዎች እንደሰማችሁት ማለት ነው። ልጁም ሲነግረኝ እነዛ ከተማሩት 5ቱ ባቾች አብዛኞቹ ንስሐ የሚገቡ ስጋው ደሙን የሚቀበሉ ከእግዚአብሔር ጋር በጣም ቅርብ የሆኑ ከሰዎች ጋር ኮሚኒኬሽን በጣም ዝቅተኛ ነበሩ፣ ደግሞ ያሻሻሉ ሰዎች ብቻ ብዙ ነገር የቀየሩ ሰዎች ነበሩ። ይሄ ተማሪ ከነበረበት ክፍለ ሀገር ወጥቶ አዲስ አበባ ይገባል፣ ከበገና ይርቃል። በጣም የሚገርማችሁ በጣም ማይግሪን ይታመማል፣ ራሱን ያመዋል እና ሁልጊዜ የገባ ተማሪዎቹ ከመምጣታቸው በፊት የበገና ክፍል ውስጥ ገብቶ ይደረድራል። ያ ማይግሪን ቶሎ ነው የሚለቀው። ያለባችሁ ሰዎች እንግዲህ ህመሙን ታውቁታላችሁ። እና ሁልጊዜ ጓደኛው ያስተውለዋል። ሁልጊዜ ቤተክርስቲያን ስትገባ የማየው ፊትና በገና ክፍል ገብተህ ስትወጣ ያለው ፊት በጣም ዲፈረንስ አለው ይላል እና ያንን በጣም እንዴት ኢፌክት እንዳለው ፊዚካሊ ራስ ምታትን የሚያህል ነገር እስኪያሸ ድረስ ማለት ነው ንዝረቱ ማለት ነው። እና ያንን ነገር እያየ መጣ፣ ወደ እግዚአብሔር ቀረበ። ከምንም ነገር በላይ በዛ ጊዜ ካጫወተኝ ውስጥ በሃይስኩል ትምህርት ባለበት ጊዜ 11ኛ 12ኛ ክፍል በጣም ከባድ የሆነ ነገር ይገጥመዋል። ተስፋ ይቆርጣል። ግን ታውቃላችሁ ተስፋ መቁረጥ ከእግዚአብሔር ያርቃል። በኃጢአት መውደቅ፣ በሱስ መያዝ ወይም ደግሞ በእነዚህ በሪሌሽንሺፕ ጉዳዮች መሰበር በየትኛው እንደሆነ አላውቅም። በጣም ተስፋ ቆርጦ በገና ማስተማር ግን ኃላፊነቱ ስለሆነ በገና ለማስተማር ይሄዳል እና ተማሪዎቹን ጣቶቻቸውን እንዲደረድሩ እንዲያፍታቱ የሚያደርገው ጥረት ውስጥ ከምንም ነገር በላይ ከዛም እንግዲህ በገና የሚታያችሁ ከሆነ ከታች እንዚራ የምትባል ክፍል አለችው፣ የበገናውን ንዝረት መቆጣጠሪያ ማለት ነው እና ትንሽ ከፍ ካለ ወይ ዝቅ ካለ ንዝረት አይሰማም እና የንዝረቱን ማስተካከያው ይቺ እንዚራ ናት። ትንሽ ቆዳ ትመስላለች፣ ከፍ ቢል አሳያችሁ ነበር እና አንድ ሰው በገና እየደረደረ ወይ 4 ቁጥር ወይ 5 ቁጥር አልሰማ ካለችው ወይ ድፍን ያለ ድምፅ ከሆነበት እንዚራውን ነው የሚያስተካክለው፣ ከፍ ዝቅ እያደረገ እና በገና ሙሉውን ስብከት ነው እና ይሄ ልጅ 4 ቁጥር ታስቸግረዋለች። 4 ቁጥር በጣም መንዘር ያለባት በጣም የምትወጠር ቁጥር ናት እና በጣም ታስቸግረዋለች። ቢሰራው ከፍ ቢያደርገው ዝቅ ቢያደርገው ከፍ ዝቅ ያስቸግረዋል። መጨረሻ ላይ የሚፈልገውን አይነት ንዝረት ይሰማል። ያን ጊዜ መጀመሪያ የተማረው ትምህርት ትዝ ይለዋል። ምንድነው? በገና ሙሉውን ቃል እግዚአብሔር ነው። ከታች አሁን ያልኳችሁ እንዚራ የተባለችው የኛ የክርስቲያኖች ምሳሌ ነው። ከላይ ያለው ቀንበር የኃያሉ የቅዱስ እግዚአብሔር ምሳሌ ነው። መቃኛዎቹ የጻድቃን ምሳሌ ናቸው። አውታሮቹ 10ቱ የ10ቱ ትእዛዛት ምሳሌ ናቸው። ገበቴው የእመቤታችን ምሳሌ ነው። ከታች ያለው መወጠሪያው የዓለም ምሳሌ ነው እና ሁልጊዜም በእነዚህ ህግጋት ውስጥ ልክ እንደ ጻድቃን እግዚአብሔርን ለመምሰል ሰላም ለመሆን ጥሩ ክርስቲያን ለመሆን ከጥሩም ክርስቲያን አልፎ ራሱን ለክርስቶስ የካደ ክርስቲያን ለመሆን
ሁልጊዜም በ10ቱ ትእዛዛት የተነሳ ወደ እግዚአብሔር መድረስ እንዳለብን የሚሰብክ መሳሪያ ብቻውን ቃል እግዚአብሔር እና እንዚራ ሁልጊዜ ንዝረቱን ለማምጣት ከፍ ዝቅ ማለት እንዳለበት እሱ በህይወት ሲያልፍ ከፍታና ዝቅታ እንደሚገጥመው ተስፋ መቁረጥ እንደሌለበት ንዝረቱን የሆነ ቀን በዚህ ከፍታና ዝቅታ ውስጥ እንደሚያገኘው በዚህ በገና ተነክቶ ተምሮ ህይወቱን ይቀጥላል። አዛታይም በጣም ራሱን የማጥፋት ጨለማ ውስጥ ዲፕረስ የመሆን በጣም ብዙ ነገር አሳልፏል። ይቺ የእንዚራ ኮንሰፕት ብቻ ህይወቱን ተተርፍለታለች። ወደ አዲስ አበባ ይመጣል፣ ስራ ይሰራል። አሁን 7 ዓመት አልፎታል ይህንን ነገር ካሳለፈ። 5 ባች አስመርቋል። ብዙ ተማሪዎች ጋር ተግባብቷል። አሁን ሁልጊዜም እግዚአብሔርን ማግኘት፣ ክርስቶስን መናፈቅ፣ መጸለይ፣ ትክክለኛ የሆነ ጸሎት፣ መንበረ ጸሎት የሚደርስ ጥልቅ የሆነ ጸሎትን ማድረግ ሲፈልግ በገናን ይደረድራል። እና ይሄ ወንድማችን አሁን በመካከላችን ይገኛል። ማይኩን ይዞ ቆሞ የሚያወራላችሁ ዲያቆን ዩኤል ይባላል። ስለ በገና እንዲህ ነው ማለት የምችለው ነገር የለም። እንዳልኳችሁ ከበገና በፊት የነበረው ዩኤል እና ከበገና በኋላ ያለው ዩኤል በጣም ዲፍረንስ አላችሁ። በጣም